ጸጉራችሁን እየተሰፋችሁት ቀለም እየተቀባችሁት እንዲሁም ሳታሳርፉት በተደጋጋሚ የምትሰሩት ከሆነ የቤታችንን ቆንጆ ትሪትመንት ላሳያችሁ። ትሪትመንቱን ከመሰራታችሁ በፊት ጸጉራችሁን በእንደዚህ ባለ መልኩ ይታጠባል። ቆዳችሁን ንጹህ መሆን ስላለበት ማለት ነው። ትሪትመንቱም ናቹራል ሄር ትሪትመንት ይባላል። ምንም አይነት ኬሚካል የሌለው ናቹራል ኢንግሪዲየንቶችን በመጠቀም ለሁሉም ጸጉር እንዲሆን የተዘጋጀ ነው። በጾም ወቅትም ለምትመጡ ከስተመሮቻችን ደግሞ እንደ ፍላጎታችሁ እንቁላልና እርጎን አውጥተን ከስተማይዝ ማድረግ እንችላለን። ከዛም ጸጉራችሁን እንደዚህ በምታዩት መልኩ እየተከፈለ አንድ በአንድ ይቀባል። ስቲም እያደረግን ስለምንቀባችሁም የጸጉር ቆዳ ፖሮቻችሁ በደንብ ከፍቶ እንዲቀበሉትም ያደርጋል። እዚህኛው ስቲም ውስጥ ለ15 ደቂቃ ካቆያችሁ በኋላ እንደዚህ ሪላክስድ በሚያደርግ ማሳጅ ተቀብለን እናጥባቸዋለን። ከስተመራችንን በጣም ኢንጆይ እያደረገችው ነበር። ይሄ ትሪትመንት ለተሰባበረ ጸጉሩ፣ በእሳት ለተጎዳ፣ ድርቀት ላለበት እንዲሁም ስፌት ለበዛበት የጸጉር እድገትም ለምትፈልጉ ሰዎች በጣም ቆንጆ የሆነ ትሪትመንት ነው። ያለቀቀ ነገር ካለ ደግሞ በድጋሚ በደረቁ እንደዚህ አድርገን አሽተን እናነቀልቀዋለን። ይቺ ቆንጆዬ ከስተመራችን ትሬንዲንግ የሆነውን የታይላ ሄር ስታይል ነበር የፈለገችው። እንደዚህ በአማረ መልኩ ሰርተናታል። ሬቲንጉን ለእናንተ እናስቀምጣለን። ይህንን አገልግሎት በሁለቱም ብራንቻችን በሰባራ ባቡርም በእንቁላል ፋብሪካ ማግኘት ትችላላችሁ። እስከ ማታ 3 ሰዓት ድረስም ስለምንሰራ አንቺ በተመቸሽ ሰዓት ላይ መተሽ መጠቀም ትችላለሽ። እናመሰግናለን። ባይ